ሰላም ጤና ይስጥልኝ ክቡራትና ክቡራን አሁን ይዤላችሁ የቀረብኩት ለ2017 የጋት ተፈታኞች ከዚህ ቀደም አዲስ አበባ ዩኒቨርሲቲ የፈተናቸውን የጋት ጥያቄዎችን ይዤላችሁ የቀረብኩት አብረን እንሰራለን። እስከ መጨረሻው ድረስ አብራችን ልቆዩ ስል በትህትና ጠይቃችኋለሁ። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ምክንያቱም ለሌሎቹ እንደዚሁ ለጋት ተፈታኞች ጥያቄ ይደርሳቸዋል። ስለዚህ ቪዲዮውን ላይክ አድርጉ። እኔም የሰራሁት ቪዲዮ ለሌሎች እንዲታይ ያግዘኛል። ስለዚህ እሱን በማድረግ እንድተባበሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ጥያቄዎቹ እንሄዳለን። አዲስ አበባ ዩኒቨርሲቲ ከዚህ ቀደም የፈተናቸው ጥያቄ ነው። ኢንስቲትዩት ኦፍ ኤዱኬሽናል ሪሰርች አዲስ አበባ ዩኒቨርሲቲ ግራጁዌት አድሚሽን ቴስት ወይም ጋት ይላል። ሴክሽን 1 ቨርባል ሪዝኒንግ ነው። አናሎጂ ነው። ዳይሬክሽን አለው። አይተም 1 to 40 ዲልስ ዊዝ ቨርባል አናሎጂ ኩዌሽን ሪሌትድ ፔር ኦፍ words written in a capital letter is followed by 4 pairs of words or phrases. Select the letter with a pair that has the same relationship as the analogy capitalized pair and block in the letter of your choice on the separate answer sheet provided ይላል። ቀጥታ ወደ question number 1 እንሄዳለን። question number 1 liquid ብሎ ሊትር ካለ ሜርኩሪ ብሎ ቴርሞሜትር፣ ሄይት ብሎ ያርድ፣ ዲስታንስ ብሎ ኪሎ ሜትር፣ ዋተር ብሎ ግላስ ይላል። እንግዲህ ከነዚህ ውስጥ የሚሆነውን እንመርጣለን። ሜርኩሪ ብሎ ቴርሞሜትር ሜርኩሪ is a substance used inside the thermometer to measure temperature. Just a liquid is measured in a liter. ይሄ የቀራረባል ግን ሪል አናሎጂ አይደለም። ሄይት ኢዝ ያርድ ሄይት ካን ቢ ሜዠርድ ኢን ያርድስ ሲሚላሪ ቱ ሃው ሊኩዊድ ኢዝ ሜዠርድ ኢን ሊትር። ዚስ ኢዝ ዘ ኮሬክት አንሰር። ዲስታንስ ኢዝ ኪሎ ሜትር ዲስታንስ ካን ቢ ሜዠርድ ኢን ኪሎ ሜትር በት ሂዝ ዳዝ ኖት ፊት አስ ዊል ዊዝ ዘ ኮንሰፕት ኦፍ ሊኩዊድ ሜዠርመንት። ከሊኩዊድ ሜዠርመንት ጋር ግን አይሄድም። ዋተር ግላስ ዋተር ኢዝ ኤ ሊኩዊድ ዛት ካን ቢ ሂልድ ኦር ኮንሱምድ ፍሮም ኤ ግላስ በት ዘ ሪሌሽንሺፕ ሂር ፎከስ ሞር ኦን ኮንቲኒመንት than on a unit of measurement like liter. Out of the given option, height yard seems the most consistent with the original liquid liter pattern since both involve a unit of measurement. ስለዚህ liquid liter እንዳልነው height yard ያልነው seems the same unit ነው ያላቸው። ስለዚህ the answer is B ይሆናል ማለት ነው። ኩዌሽን ነምበር 2 አኔስቴዥያ ብለን አኔስቴዥያሲስት ካል ፔሸንት ብለን ዶክተር፣ ፊዚክስ ብለን ፊዚሲስት፣ ባዮሎጂ ብለን ላይፍ፣ ዩኒቨርሲቲ ብለን አካዳሚ እንላለን። ሶ ማብራሪያችን እኔ ጥያቄያችን አኔስቴዥያ ብሎ አኔስቴዥያሲስት ነው ያለው። ፔሸንት ብሎ ዶክተር ዶክተር ትሪትስ ኤ ፔሸንት ጀስት አስ አኔስቴዥያሲስት administer anesthesia. This is called be a good analogy. Good analogy ነው ግን strong analogy አይደለም። Biology is life. This is more of subject concept relationship which doesn't match the professional connection in the original analogy. Physics is physicist. A physicist studies physics which is similar to how anesthesiacists administer anesthesia. This is a strong analogy. University is academics. This doesn't align us closely with the professional relationship seen. Anesthesia is anesthesiast. The best option are patient, doctor, and physicist, but physicist seems to match more closely with format of anesthesiast. Both pair field or work with the professional who practice in the field. So that the answer is physicists. So B is the correct answer. Question number 3 pound ብሎ ocean ካለ river ብሎ rapids land ብሎ train aquarium ብሎ fish pebble ብሎ polder. So the correct answer is pebble ብሎ polder የሚለው correct answer ነው። Pound is smaller version of an ocean, just as a pebble is a smaller version of powder. So D is the correct answer. Question number 4 doves below incontrovertible ካለ defamation ብሎ
ዲስፓርጊመንት፣ ፔንፉል ብሎ ታንታሊዚንግ፣ ራፒኪዮስ ብሎ ጀነሪዮስ፣ ፕሪስፒኪዮስ ብሎ ታንሲቲ። በደንብ ላነበው ይችላለሁ። እንግዲህ በራሳችሁ አንብቡት፣ ችግር የለውም። ምክንያቱም ዋናው ትርጉሙን ማወቃችሁ ነው የሚፈለገው እና አንዳንዶቹ በጣም ሊከብዱ ይችላሉ ለማንበብ። እኔ ሰምቻቸው ማላቃቸው ወርዶችም ይኖራሉ በማለት ስለዚህ ምንም ችግር የለውም። ዋናው ነገር ውጤታማ መሆናቸው ነው የሚፈለገው። እንትኑን እንመልከት፣ ይሄ ዲፊኒሽኑን እንመልከት እያንዳንዱ እና ከዛ አሪፍ የሆነውን እንመርጣለን። ስትሮንግ አናሎጂ ያለውን እንመርጣለን። ዘ አናሎጂ ኦፍ ደቢስ ኢንካውንተር ቴብል ዌር ደቢስ ሚንስ ደብትፉል ነው። ይሄኛው ኢንካውንተር ቨርቴብል ሚንስ ሰርቴን ሰጀስቲንግ ኮንትራስት ቢትዊን ደብት ኤንድ ሰርቴኒቲ። ናው ሌት ሪቪው ዘ ኦፕሽን። ስለዚህ እያንዳንዱን ዴፊኒሽን እናያለን። ሶ ሞር ስትሮንግ ሪሌሽን ያለው ራፒኪዮስ ጀነሪዮስ ከለጋስ ጋር አስ ኢት ሚረርስ ዘ ኮንትራስት ሲን ደቢዮስ ኢንካውንተር ቴብል ደብት ቨርሰስ ሰርቴኒቲ፣ ግሪድ ቨርሰስ ጀነሮሲቲ ለጋስነት ማለት ነው። ሶ ዘ አንሰር ኢዝ ሲ። ኩዌሽን ነምበር 5 ይቺ ነሰሰሪ ጥያቄ ናት። ብዙ ጊዜ አትቀርም ትኖራለች። ላይብራሪ ብሎ ካታሎግ ካለ፣ ቴሌፎን ብሎ ዳይሬክቶሪ፣ ሬስቶራንት ብሎ ሚኑ፣ ኦፊስ ብሎ ካላንደር፣ ቱሪስት ብሎ ማፕ። ዘ አናሎጂ ኢዝ ላይብራሪ ካታሎግ ዌር ኤ ላይብራሪ ኦርጋናይዝ ኢትስ ኮሌክሽን ዊዚንግ ኤ ካታሎግ። ናው ሌት አናላይዝ ኦፕሽን። ቴሌፎን ብሎ ዳይሬክቶሪ፣ ኤ ቴሌፎን ኢዝ ኦፍን አሶሲየትድ ዊዝ ኤ ዳይሬክቶሪ ዊዝ ኦርጋናይዚንግ ፎን ነምበር። ጀስት ኤ ላይብራሪ is associated with catalog that organize books. This is a good analogy. Office calendar. An office may use a calendar for scheduling, but it doesn't quite match organizational relationship between a library and a catalog. Restaurant menu. A restaurant provides menu, but this is more about offering, choosing rather than organizing a collection like a catalog. Tourist map. A map helps a tourist navigate, but this is more about guidance than organization, which doesn't align perfectly with original analog. The best match is telephone directory because both involve organizing information in a system, a library with a catalog and a telephone with a directory. So the answer is telephone directory. B is the correct answer. Deforestation is drought, fasting, starvation, summer, warm, rehabilitation, restoration, investigation, crime. ስለዚህ እንትኑን እናንተ አንብቡት። ይህን እያንዳንዱን ማብራሪያ ዴፊኒሽኑን ብታነቡት ይሻላል። ኮሬክት አንሰሩን ብቻ እያየን ሄድ ከኔ ጋር፣ ምክንያቱም ሰዓታችሁ እንዳልገለባችሁ። ፋስቲንግ ስታርቬሽን ነው። ዘ አንሰር ኢዝ ሶ ፋስቲንግ ስታርቬሽን ኢዝ ስትሮንግ አናሎጂ ያለው ማለት ነው ከዚህ ጋር። The best match is fasting starvation because both analogy replicate cause and effect relationship similar to deforestation drought. Okay, fasting is the correct answer. Question number 7. Bakery is Dow. Business, fortune, garage, grease, egg, yolk, milk, cream. The analogy is bakery, Dow, no? So the best match is garage, grease. As both analogy involve place, bakery or garage ሁለቱም the same ነው እንትናቸው place ናቸው የሚገልጡት። that use a material ዳ or grease to perform their work. So the correct answer is B ማለት ነው። Question number 8. ፖይት ብለን ፖተሪ ካል፣ ካርቤንተሪ ብለን ካርቤት ካል፣ ፒውተሪ ብለን ፖይት ካል፣ ድራይቭ ብለን ድራይት ካል፣ አርቲስት ብለን አርት። ማንኛውን እንላለን ነው? ፖይት ብለን ፖተሪ ካል፣ አርቲስት ብለን አርት። ይህ እንኳ ሲምፕል ጥያቄ ነው፣ ምክንያቱም ሁለቱም ፕሮፌሽናሊ ነው የሚያሳዩት። ቦዝ ፖተሪ ኤንድ ፖይት አርቲስት አርት ፊል ዊል በት አርቲስት አርት ኢዝ ዘ ክሎዘስት ፓራላል ቱ ፖይት ፖተሪ።
since both involve creative professional and their artist output. So the best answer is artist art. The answer is D. ዚንክ ብለን ሜታል ካል፣ ኢንጂን ብለን ካር፣ ክሎብ ብለን ስፔስ፣ ፈርኒቸር ብለን ውድ፣ ኮምፒውተር ብለን ማውዝ እንላለን። አናሎጂያችን ዚንክ ብሎ ሜታል ነው የሚለው። ኢንጂን ብሎ ካር ይላል። An engine is a part of car, not a type of car. So this does not fit the analogy. Clove speed. A clove is a type of speed. Just a zinc is a type of metal. So this follows the same pattern as the original analogy. ስለዚህ the answer is clove space ነው። ይሄ ፈርኒቸር ውድ አለ፣ ኮምፒውተር ማውዝ አለ። አንዱ ለአንዱ ግን ላይሆን ይችላል። እንትኑን አንብቡት፣ ማብራሪያውን አንብቡት። the best match is clove space because it follows the same pattern as zinc metal. One is a type of other. So the answer is clove. B is the answer. አርቻይቭ ብሎ ዶክመንት ካለ ባሪሊ ቢር፣ ጋላሪ ፒክቸር፣ ባርን ክራውን፣ ዊነሪ ዊን። The analogy is archive document where an archive store or holds document. Let evaluate the option ብላል። ባሬሊ ቢር a barely holds beer similar to how an archive holds document. This is called work as analogy. Barn crown ካለ a barn stores crown, just an archive story document. This also fits the analogy with gallery picture, a gallery display picture, which is conceptually similar to how an archive story document. This is a good analogy. Winery win, a winery produce win, but this is more about certain the storage, so it doesn't fit as well. The best match are barn crown and gallery picture, both involving place where things are storing displayed. Gallery picture may be closest, as both galleries archive focus on certain and preservation. So thus gallery picture is the best option. So the answer is B. Question number 11. COVID-19 mask. ይሄ ያው እንደዚህ ከረንት ኩዌሽኖች ማለት ነው። ኤዲስ ኮንዶም፣ ሄድ ሄልሜት፣ ኢቦላ ሆድ፣ ሃንድ ግላቭ። ዘ ኮሬክት አንሰር ኢዝ ሃንድ ግላቭ ነው። ጀስት አስ ኤ ማስክ ሄልፕስ ፕሮቴክት አጌንስት ኮቪድ-19 ኤ ግላቭ ሄልፕስ ፕሮቴክት ዘ ሃንድ። ሁለቱም ፕሮቴክት ያደርጉልናል ማለት ነው። ስለዚህ ስትሮንግ አናሎጂ ይሄ ነው። ካንቬላ ቪን፣ ስትሪንግ አርተሪ፣ ቬንቲሌተር ላንግ፣ ሶፋገስ፣ ስኮፕ ሃርት፣ ካቸር ብላይደር። So the answer is catcher bladder. ቺታ ካፕ ካል ለግራሾፔር ናምፒ ይሄ ነው። the correct answer is this. ሄን ኪችን ይላል፣ አስ ጂኒ ይላል፣ ዲር ቡክ ይላል። so the correct answer is grasshopper ናምፒ። ሁለቱም የሚያሰሙትን ነው። ቺታ ያንግ አር ኮልድ ኩፓስ ይባላል። ጀስት አስ ግራስሆፐር ኤርሊ ላይፍ ስቴጅ ኢዝ ኮልድ ናምፒ እንደምንለው ማለት ነው። the correct answer is ውሪንች ንቲስ ካል ጃክታየር ቺስል ዱር ታንግ ሜታል ሃመር ኒልስ። the correct answer is ሃመር ኒልስ። the ውሪንቻ is used to work use nests, just hammer is used to work with nails. ሶ ጥያቄዎቹን ጨርሻለሁ። ቀጣይ ጥያቄዎች አሉ። ወደ ቀጣዮቹን ደግሞ ቀጣዩ ቪዲዮ ደግሞ ይዤላችሁ ቀርባለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሙሉ ይሄን አዲስ አበባ ዩኒቨርሲቲ እንትን ያለውን አቀርብላችኋለሁ። ሰብስክራይብ ማድረጋችሁ እንዳትዘነጉ። አመሰግናለሁ።